ማታ እኔ ከያበሳጨኝ ምን ነው ታውቃላችሁ? ማታ ለሱ እንደዛ እየተሰደብኩኝ እናንተ ብትሆኑ ታንቃችሁ ነው የምትሞቱት። ማታ እየተሰደብኩኝ እንደዛ ማለት ነው ኢትስ ኦኬ በቃ ምናምን ብዬ እየሳኩኝ ምናምን እያሰደበኝ በነጃት ሄጄ ለሱ እየተሸነፍኩ ነው ምናምን ሲል ቁጭ ብዬ ማርያምን ሰፖርት ሳደርገው ነበር። ከዛ ጧቱ ሙሉ ጌም አልተጫወትኩኝ ከጧት ጀምሮ ማለት ነው ጌም አልተጫወትኩም። ደብሮኛል ብያችኋለሁ። እንደውም እናንተ ናችሁ ጌም ተጫዋች ፈታ ቤታ ስትሉኝ እሺ ብዬ ገባሱ አምጥቼ መጫወት ጀመርኩ። ለኔ ጊፍተሮች እየሰጡኝ አሸነፍኩኝ። ለቆ ወጣ ኔትወርክ አስመስሎትኝ ወጣሽ ይውጣ ተናድጄ ዝም አልኩኝ። ከዛ ለኔ ተቃራኒ ሄዶ ለነሱ አንበሳ እየሰጠ እኔ ለማስቀጣት ለሁለቱም እየሄደ ይሰጣል። እውነት በጣም ነው የሚደብረው። በጣም አንድ ትናገረኝ ሳምሪ ደግሞ አንድ ነገር ትናገረኝ አውጣላታለሁ። ዘጉዳ አፋን ትክፈት። እኔ ራሴ አማረብሽ ብያት እኮ ማሮቼ። ከዛ ምን አለች? ሶሊ ነበረች ይኸው ከሷ እኮ ነው ጉቺ ምናምን ብላ። ከዛ ሶሊ ስትሄድ ግን ይቅርብሽ እንዳትጠቀሚ አልሽ። እኔ ደግሞ ምቀኝነት እኔ እንዳያምርብኝ ምቀኝነት ይዞሽ መስሎኝ ተጠቀምኩ። ተቃጣይ ቆይሽ ጉቺ ጥያቄ አለኝ። መሲ ላንቺ ብቻ ነው ያለችሽ ወይንስ ወጣ ተናግራለች? እኔ ምን አውቃለሁ። እዛ እኮ ነው አላበሻ። አትሰሚኝም እንደ ወሬ አታስደጋግሚኝ። ወደዛች ደግሞ ነው አውቀሽ ነው ምንድነው አስጊዜ ወሬ የምታስደጋግሚኝ? አልገባሽም አባባሌ። ላንቺ ነው እዛ ያለችሽ ግን ለማህበረሰቡ ወጣ ስለ ክሬሙ ጥሩነት አውርታለች ወይ ለመስላልኩሽ? እሱን አላውቅም። ለኔ እሱ አይወልሽ። እኔ ራሴ አማረብሽ ጅንኑ ሊመጣ ስለሆነ ሚውት አርግ ቤታ። እሺ ዝናብ እየተንጎረጎረ ነው። ጅንኑ ሊመጣ ስለሆነ ቅድመ ዝግጅት ነው መሰለኝ። ፏ ብለሻል፣ አምሮብሻል፣ በጣም ተመችቶሻል እያልኳት ሶሊያና ነበረ። አረ እንደውም እንደጠበቅኩት ለውጥ አላየውም። ለምንድን ነው እዚህ ጋር ያለውና እዚህ ጋር ያለው ያልጠፋው ብላ ስትላት ስለራየው እየተጠቀምኩ ነው በጣም ቆንጆ ተስማምቶኛል አለች። ገባሽ ስትል አላወራችም። እኔ እሱን አላውቅም ፍቅሮቼ። ከዛ እንደዛ ስትል በቃ እኔም ልውሰዳ ስላት ወሰጂ ቆንጆ ነው ምናምን አለችኝ። ከዛ እሺ ብዬ በቃ ሶልዬ ትልኪልኛለሽ ምናምን አልኩኝ። እኔ ደግሞ ልጠቀም ገባሽ ሰው የቀመሰውን ልቀምስ ማለት ነው እኔም ያንቺ ጓደኛ። ከዛ ሶሊ ስትሄድ ጉቺ አለችኝ ስለት ብትልክልሽ ራሱ እንዳትጠቀም። ለምን? እኔ ደግሞ ምቀኝነት ይዟት መሰለኝ እኔ እንዳያምርብኝ። ገባችሁ? ለምን ስለት እኔ እኮ አልተጠቀምኩም ጥየዋለሁ። የሆነ ህክምና ነው ምናምን ሄጄ በህክምናው ነው ለውጥ ያየሁትኝ እንጂ የእሷን አልተጠቀምኩም። ኦንላይን ላይ ናትዬ ቲንኪው ኦንላይን ላይ ፊሊፒኖቹን ላይ ይሸጡታል ምናምን ስትለኝ ዝም አልኩኝ። እኔ እንደው አደራሽን ይሄን የመሰለ ፊትሽን እንዳታበላሽ። እኔ ፊቴን ያለ ፊልተር አሳየዋችሁ አይደል? ቆይ ጉቺ አንቺን እሷ እንደዛ ስትል ያንቺ መልስ ምን ነበር? ጸጥ ብለሽ አዳመጥሽ? ለምን አልነግሪያትም ታዲያ አልኳትኝ። ስላት ለሞራሏ ብዬ ነው። እስኪ ጉቺ አላለችኝም ትበል። እግዚአብሔር ምስክሬን ነው ልጄን ነው የምልሽ። ታዲያ ለምን አትነግሪያትም እንዳልተጠቀምሽ ብዬ ስላት አይ ጉቺ አሁን ስለሆነ ወደ አሁን አይደል ልጅቷ ስራ ጀምራ ምናምን እየተነሳሳች ያለችው ስላት ይሄ እንዳትጎዳ አለ አይደል የነገረችኝ። ምክንያቱም አሳማኝ ነበር ለኔ ማለት ነው። አሁን እኔ እንደዚህ ነው ብላት ሊደብራት ይችላል። ይሄ ሞራሏ ሊነካ ይችላል። ለዛ ነው እኔ ግን ወጥቼ ቪዲዮ ምናምን አልሰራም አለች ብላለች። ይሄን ለራሴ አንቺም እንዳትጠቀም ይቅርብሽ አለች። ይሄን እኮ መስያኔም ብላለች። ገባሽ? ግን እኔ አሁን የገረመኝ ትላንትና ተደዋውለን ፍቅሮቼ ትላንትና እኮ ነው ማለት ከሰዓት በኋላ ነው ማለት ተደዋውለን ከመስያ የተጠቀምኩት አለ ያልተጠቀምኩት አለ አልኳት። ጉቺ አልተጠቀመችም። ተጠቅም ያለው መስያ ሁሉንም አልተጠቀምኩም እንጂ ተጠቅሜያለሁ። 3 አባል ተጠቀምኩ እንዳሳየዋችሁ። ስንት ተጠቅሜያለሁ? 1 2 3 4 5 6 7 8 ተጠቅሜያለሁ። 8 1 2 ቁጥሩ 3 4 5 6
7 ቁጠሩ 8 ተጠቀም ያለው ፍቅሮች 8 አይነት የተጠቀምኩ ግለሰብ ነኝ። ኧረ 9 ሺህ አበተሩ 9 ይቅርታ ሺህ አበተሩ ረስ 9 አይነት ፕሮዳክት ፊቴ ላይ ያስቀመጥኩ ግለሰብ ነኝ። ማን ምን ያመጣል በገዛ ፊቴ። ያልተጠቀምኩት ይሄኛው ነው። እነዚህን አልተጠቀምኩም፣ አልገቡኝም። ያልገባኝን አልተጠቀምኩም። አለ ጨረስኩኝ። አሁን ይሄንን አለ ሀቢባ አድርሱልኝ። እኔ ጊዜም የለኝም። ከማሜ ጋር ጌሜን ልቀጣቀጥ 16 ሰዓት ነው 14 ሰዓት ሙሉ በቪዲዮ ግስጥ ብዬ ሀቢባ ቤት ወሬ ላውራ። እኔ አልሸቅል፣ ሽቀላ ይቅርብኝ። ልጦኛል አላጠኝም፣ አሳክኮኛል አላሳከከኝም። ፊቴ ተንጠለጠለ፣ አበጠ፣ ገነፈለ፣ ተደፋ ስልፊቴን አድርሱልኝ። ይሄንን ፍቅሮቼ ጨረስኩ። ተልጦ ራሱ ቤን ከጌሙ በኋላ ይሆንልኝ እንዴ እኔ ምንም ነገር አያገባኝም። በቃ ተጠቅሜያለሁ፣ ጉዳት አላደረሰብኝም። የተጠቀምኩትን አይታችኋል። አለቀ። 3 ፍሬ ነው ያልተጠቀምኩት። የላከችልኝ 9 10 11 12 አይነት ነው የላከችልኝ። خلاص የመሙን ያልሰማውም የመሙ አላውቅም። ይሄ ክንድ ጉልበት ምናምን የተቋቆረ የሚያጠፋ እልክልሻለሁ ብላኛለች። አላከችልኝም። ይሄው ነው ግን ሙሙሽ ያስፈልገዋል። እድሜ ወሳኝ ነው። ያስፈልገዋል ጉጂ አንተ የቀመሰውን ጠይቄ ነው እንዴ ጥቁረቱን ያልኩሽ አምሻል። እኔ ጎንበስ ብያለሁ። ያማሃል እንዴ ማለት አመም ወይን ጎንበስ ብዬ ጥቁር ነው ነጭ ነው ብዬ ታመምሽ እንዴ ሴትዮ እንዴ? እና አታይ በይ እናቴ። ኧረ በስመ አብ ስራ አጥቼ ለሚያየው ሰውዬ ራሱ እንዴት አዝናለሁ። ምድጃ የመሰለ ነገር ምን ነው ጎንበስ ቅዱስ እንዴ ደግሞ ምን ወይ እንዴ ጎንበስ ብዬ እቺ ገና ሌላ ነገር ታመጣ። ይሄ ሁሉ የብሪጅስቶን ስራ ነው። እሷ የምታመጣብን ጦስ ብሪጅስቶን የሙሙን ወስዷለች እንዴ ልታቀላ ሳታ ገላቀር ያዘመን ሰው ይወጣል ነበር። ሻውዳለች በክሬም አጥልታ ነው። ሰሚ ቤታ አቤት ጉድ ፈላች ነው ጀለሲ ነው በክሬም አጥልታ ነው ሻውዳለች። ሰሚ እዛው እንትናም እንደዛ ውስጥ ገብታ አድርጋለች ማለት ነው። ማ መሲ እኔ አንድ ቀን አልነገርኩሽም? ይሄንን ዮገርቱን እየተቀባው ቪዲዮ ኮል ከልጅ አባት ጋር ያወራው ተላልጠሽ ልጅሽ እቺ ማነች እንዳይለኛል። ምክንያቱም ነጮኝ ነበር እየተቀባው። ሜምበር ሁኑ። ጌም አለኝ። አንቺ ሴትዮ ጌሜን አስተዋወቅሽልኝ ወይስ በጣም ዝም ብለሽ ከተሽከበት ከደን እያረግሽ? መቼ ነው? እኔ ዛሬ አይደል እንዴ በዛሬው ቀን 7 አንበሳው ልጅ ጉቺ ጌማ ነው ሲሉኝ እንዴት ቆሌል ለማን ያወረድሽው? 7 አንድ ቤት ሄጄ 5 አንድ ቤት ሄጄ ኖ 6 አንበሳ ማርያምን እኔ ለመጣለ እኮ አያስፈልግም አንድ አለሽ ያዡ ምቀኛ ሞንሽን ድሮም አውቃለሁ። ከአብሮ አደጋ አትሰደድ ነው። አትስጭኝ ብቻ ነይና ታፕታፑን አስደርግልኝ በቤት እኔ ለመጣለው ማርያምን ዛሬ ስገባ ሾካ ምቀኛ ነቀዝ ሰው ለመጣል ምትሰላብኝ። ኧረ ተይ ግን እግዚአብሔርን ፍሪ ተይ ግን። ኧረ እባክሽ ወረኛ ጉቺ ማርያም ስሚ አንቺ ታምሜ እኮ ተኝቻለሁ። ይሄ ሙሙን ነገር ከዱባይ ብትልኪልኝ ጉቺ የማርያም ኧረ እባክሽ። እኔ ግን ልንገራችሁ ፍቅሮቼ ማታ እኮ በፌክ አካውንት ቁጭ ብዬ እያየኋችሁ ነበር እኮ። ጉቺ ጥራት ደግሞ ምድር ልቃሚ ስልኬ ላይ ትደውያለሽ፣ ነይ ትፈለጊያለሽ። 7 ሜትር እንጨት ይግባባችሁ። እኔ እኮ ጉቺ ነኝ። እምትፈልጊኝ ቤቴ መተሽ ነው የምትጠይቂኝ። ቁጭ ብዬ እያየሁ ነው። ወይዘሮ ብርጅስቶን ራሱ እንዲህ ስትውረገረጊ እያየሁሽ ነበር። መሲ እኮ ስምሽን አንስታለች እኮ መሲ። እንኳን አነሳች ጓደኛዬ ነች።
አይ በክፋት አይደለም ያነሳችሁ፣ በክፋት አይደለም። ጉቺ አልተጠቀመችም ያለችው ተጠቅም ያለው ውሸቷን ነው። ትላንትና አውርተናል በስልክ ቤታ፣ ትላንት ከሰዓት በኋላ ደነገጥኩ ለራሴ ራሱ እግዚአብሔር። ትላንት ከሰዓት ስልክ ተደዋውለን ነግሬያታለሁ። እንዴት አስቻለሽ ጉቺ ላይቭ ላይ ዘለሽ ገብተሽ እንዴት አላብራራሽ? አልገባም ምን አገባኝ እኔ በቤት ያወራለሁ ብዬ ቁጭ ብዬ አዳሜ አይቼሻለሁ። ያወራሽው የተነጋገርሽው ግን በቤቴ ነው የማወራው እኔ ወኔም ሞራልም አለኝ። እንዴት አስቻለሽ አዳርሽ ሙሉ ወሬውን ሳታወሪ እንዴ? ደክሞኛል። በዛ ላይ ደግሞ ይኸውልሽ ምን እንደሆነ ታውቂያለሽ። በዚህኛው ስልክ እነሱ ነው ያለው፣ በዚህኛው ስልክ ደግሞ ከልጅ አባት ጋር እያወራው ነው። አብረን እንሰማችሁ። አዎ አብረን ነው የምንሰማችሁ። ከዛ 19,000 ሰው አለ ስለው እንዴት ገቢያል ያውሩና ይጨርሱልኝ። አውርታችሁ ጨርሳችሁ ነው በጣቱ በቤቴ 5,000 ሰው ሰበሰብኩበት። ጉዳዩ ኤምጂዬኒ ፍቅር ሀወይ ናይ ህማማይ የቀነለይ። ከዛ ብርጅስቶን ግን አንቺ ብርጅስቶን ግን አሁን ሌላ ነገርም ቢሆን እንደዚህ ያሳልፈሽ ሰጠሽኝ። ትላንት ከከሳት አላወራንም። ከከሳት ስትጠይቂ ተጠቅም ያለው አልተጠቀመችም እንዳትይ አልኩሽ እኮ እኔ። ወይ ሪከርድ ላርጋችሁ እንዴ ሳዋራችሁ